ሰላም ሰላም የሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ ደህና ናችሁ ወይ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ መጥቻለሁ ማለት ነው። ዛሬ ምንድነው ጉንፋ ያዘኝ በዛው ማለት ነው። ምን መሰላችሁ? አሁን ወንድ ሲንገበገብ፣ ወንድ ሲሮጥ፣ ወንድ የትም ቦታ ላይ ሴት መቀየር እንደዚህ ነው ጉዳዩ ማለት ነው። በአንዳንዳችሁን እንደዚህ የምታረጉ በቤታችሁን ይመጣል ማለት ነው። እቺ ልጅ ሌላ ሚስት አለው፣ እሱም ታፈቅረኛለች፣ እሷም ሌላ ባል አላት፣ እሱም ሌላ ሚስት አለው። ከዛው እሷ ምን አረገች መሰላችሁ? ቆረጠች። የሱ ቁላ ቆረጠች ነው። የሱ ቁላ ቆረጠች፣ በላች። እንዴት አትዩ? ፈጣሪ ወይ ፈጣሪ ወይ ፈጣሪ ወይ! ሰው እንዴት የሰው ይቆርጣል? እንዴት ጨክና ነው እንደዚህ የቆረጠችው እየበላችሁ አትዩም እንዴ? ፈጣሪ ወይ! እኔ ያስፈራል። ማርያምን ያስፈራል ሁሉም ነገር። ፈጣሪ እኔ እንጃ ዝግንን ነው የሚለኝ እኔ ፈጣሪ ምን እና ከዛም ካፈቀረች ከበኋላ እሱም ተናዳ ዛሬ ያገባልሻለሁ ነገ ያገባሻለሁ ምናምን እያሉ ቀን እየቆጠረ ነው። ከዛም ሌላ ሚስት አለው ትሰማለች። እችም ሚስት አለት። ከዛን ከሰማች እሷ ማለት ነው ቁርጥ ታረጋለች ማለት ነው። እና ምን ትላላችሁ? ፈጣሪ ወይ ምን ትላላችሁ? እናንተስ ምን ትላላችሁ? እኔ ዘገነንን ማለት ነው። ዘገን ትክትክ አለኝ። ማርያምን ያስጠላል እኮ። ጊዜው ምንድን ነው ያለው? አሁን ያለው አገራችን ላይ ያለው ብዙ ከባድ አለ። ለሀገራችን እንጨነቃለን። ለዚህ የሚዲያ የሚሰሩ ብዙዎች አሉ። በዚህ እንጨነቃለን። ምን ትላላችሁ እናንተ? ሰው ካገባ በአንድ ሚስት አይቆይም። በአንድ ሚስት አንድ ቤት አይቀመጥም። ሌላ ሚስት ካገኘ ይዞራል። ሌላ ሴት ካገኘ ይዞራል። ምን ትላላችሁ እናንተ? ለምን ይዞራል? ለምን ልጆች አሉ ካለ ልጆቹን አሳድግም? ለምን ምን ያረጋል? ሴት ነው። ሴት እያላት ሴት አላት። ወንድ እያለ ወንድ ያለ ምንድን ነው? ሁለቴ ሶስቴ ሲጨምሩ ምንድን ነው? ወጥ ነው ወይስ ሽሮ ላይ እኮ ሽንኩርት ይጨምራል። ነጭ ሽንኩርት፣ ግጅንብል ምናምን ቅመም ይጨምራል። እንደዚህ ነው የምትጨምሩ እናንተ ውስጣችሁን። አረታው የፈጣሪ የፈጠረ አንድ አርጎ ነው የሴትም የወንድም እና ስለዚህ የአንዱ ወንድ ጥልቅ ነው፣ የአንዱ ወንድ ጥልቅ ነው። አንዱ የሴት ይጣፍጣል፣ የአንዱ ሳይጣፍጥም። ምንድናችሁ? ሽሮ ነው ወይስ እንጀራ ነው ትበላላችሁ እናንተ? ምንድናችሁ እናንተ? በስነ ስርዓት አትኖሩም? ሚስታችሁን ይዛችሁ በስነ ስርዓት መኖር አትችሉም? አረ ፈጣሪ ፍሩ! አረ ፈጣሪ ፍሩ! እንደዚህ ቅፍጥፍጥ አረጋ እንደዚህ መበላት ነው። የሰውዬው ቁላም ብልጥ ታረገች ሴት። የሰውዬው ብልጥ። እሺ አሁን ሮጦ ዛሬ ነገ ያገኛለሁ ነገ እንደዚህ ያረጋለሁ ያልኩ የዘላለም ማረግ አትችልም። የዘላለም ቆርጣለች። ለምን ሚስት ክንትተ ሌላ ሚስት ጋር ትሄዳለህ? ሌላ ሴት ጋር ትሄዳለህ? ለምን እሷ ተቃጥላ እሷ ሰርታ ነገ ልጆቹ ምን ይበላል? ነገ ከወዳ ልጆች ምን ይበላል? ነገ ምን ሰራለሁ? ምን ሰርቼ ነው ልጆችን ማስበላው? ምናምን እያለች እያሰበች፣ አንተ ግን የሰራክ ሌላ ሴት ጋር ሄደግ ትበላለህ፣ ትጠጣለህ፣ ትጋብሳለህ። ሴት እንደዚህ አትቀርብም። ሲጀመር ሴት ብር ትፈልጋለች ማለት ነው። እና ስለዚህ እንደዚህ ደምን የሰው ቤት ደምን ፈስታ የአንቴ ቁላትታ የሰው ቤት ትታ እንደዚህ ባዶ ምትገባ አሳቀኝ።
እኔ 3 ነው 4 ነው አይቻለሁ። ይሄ እንደዚህ የሚያረጉ ሰዎች እሳ ግን አንድ ሴት እኮ አንድ እኛ ሴቶች እኮ አንዴ ከቆረጠን እንቆርጣለን። አንዴ ቆርጠን ከዚህም በፊትም እርጉዝ ናት፣ ሴት ናት። እሷም እርጉዝ ናት። ባሉ ማለት ነው ባላ ይሰራል። እሷ እርጉዝ ስለሆነች የቤት እመቤት ናት። ከቤት አትወጣም። ስለዚህ ከቤት አትወጣም፣ ቤት ትወላለች። እሱ ደክሞ ስለሚመጣ እሷ መገባት እንደዚህ ማያረጉም ታውቃለች። እርጉዝ ሴት እንደዚህ አብሮ መተኛት የለም ማለት ነው። እርጉዝ ሴት ማለት ነው። ከዛ እሷ ግን ለምን እኔ ጋር አልተኛም፣ ለምን እንደዚህ ነገር አያረግም ብላ እንደ እርጉዝ ስለሆነሽ አንቺ አይቻልም፣ አሁን አይቻልም፣ ዶክተሮቹ አይቻልም አሉ አለ። ከዛን እሷ ምን ታረጋለች? የጎረቤት ያለ ጎረቤት ወንድ እሷ ቤት ውስጥ እሱ ከወጣ ቤት ውስጥ ታስቀምጣለች። አብረ ትተኛለች። እርጉዝ ናት። በዛም አብረ ትተኛለች። እንደፈለግ ትሆናለች። እንደፈለግ በቃ እንደ ባል ማለት ነው። ከዛን አንድ ቀን ጠርጥሮ እሱ ድብቅ ካሜራ አስቀምጦ ይሄ የሚፈተሻ ምናምን ኢትዮጵያ ውስጥ አለ። አሁን እሱ አስቀምጦ እሱ ሲያይ እሷ ቤት ውስጥ ወንድ አለ። ከዛ ምን አለ? ለምን እንደዚህ ታረጋለች ካለ ከጠየቀ እንዴ እኔ አማርኛ አንተ እኔ ጋር አትተኛም፣ እኔ ጋር አታረገኝ። ስለዚህ ወንድ አሰለገኝ። ከዛው አብሮተኛው አብረውን አረኩኝ አለች። ከዛ ምን ትላላችሁ እናንተ? ሴት እርጉዝ እኔ ግን ወልጄ አላቅም፣ አርግዜም አላቅም። ግን አንድ ሴት እርጉዝ ከሆነች ልጅ ነው የምታንከባክበው። ወደ ውስጥ ልጁ ነው ለልጁ ነው የምታስብ እንጂ ለይሄን ታስባለች ብላችሁ ታስባላችሁ? ይሄ ሰይጣን ውስጡ ገብቶ እንደዚህ ነው የሚያደርገው እንጂ። ከዛ ምን ታረጋለች? ባሎ ሲመጣ ከስራ ሲመጣ በር ቆማ ማለት ነው ደብቃ ባሎን በእንጨት ራሱን መታች። ባሎ ወርቋል። ከዛን ከወደቀ የባሉን ቆርጣ ማለት ነው እንደዚህ ቀርጋ ክትፍ አረገችና በላች ማለት ነው። እና ስለዚህ ይሄ ነገር አለ። እናንተ ራሳችሁን ጠብቁ። ሚስታችሁን ከዚህም በኋላ ካገባችሁም ካላችሁ ሚስታችሁን ምን አጣችሁ ነው? ይሁን በቃ ካጣችሁ ተነጋግራችሁ መፈታት ነው እንጂ ሚስታችሁን ቤት እንዳይቃ አረጋችሁ ሌላ ቦታ የምትሄዱ ወንዶች ተረጋጉ። ይሄ ያጋጥማል። ብዙ አለ። አሁን አሲድ የሚደፉ ሰዎችም አሉ። ልጆ ተናዶ ማለት ነው። እነዚህ እንደዚህ አሉ። ግን የራሳችሁን ጥፋት ነው። አንድ ቦታ ቁጭ ካለችው ሴቶቹ ይወዳችኋሉ። ዜን ሴትዮ